ሰላም ሰላም ጤና ይስጥልኝ እንዴት ሰነበታችሁልኝ ውድ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እንዴት ከረማችሁ ቆያችሁ? ቆይቻለሁ ቪዲዮ ከለቀኩኝ እኔም። ለማንኛውም ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ ውዶቼ። የልጆቿ እናት ነኝ። አይዞሽ በሉኝ ለልጆቼ ልግባላቸው። እናስ እንዴት ናችሁ ቤተሰብ? እኔ ደህና ነኝ ያለሁኝ። እንግዲህ እኔ ባለፈው እንዳልኳችሁ እናት ቤት ነው የምሰራው። አያምርም? ማይሽ ሰርተን ዛሬ ጓደኛዬና እኔ ማይሽ ሰርተን ለእነሱም ስንሰጥ ለእኛም ብልት ውዶቼ። ለራሳችን ካላወቅን ለራሳችን ያለነው እራሳችን ነን። በተለይ ብሉ ይሉናል፣ ጨርሰን ወስደነዋል፣ እኛ እኮ ምናምን ብላችሁ ከዛ ሲመለስ እንበላለን ምናምን አትበሉ ውዶቼ። እሺ ራሳችሁን ለራሳችሁ ናችሁ ያላችሁት እላችኋለሁ። እና ዛሬ ላስተላልፍላችሁ የፈለኩት መልእክት ምንድነው? እኔ እናት ቤት ነው የምሰራው እና ሰራተኞች የተለያዩ ሰራተኞች ይመጣሉ። እናት ቤት ስትሰሩ ያው አትሄዱም ብዙ ጊዜ እነሱ ልጆቹ ናቸው የሚመጡት። የክረምት ደግሞ ይኸው ድምጽ የራሱ ወደ ኋላ ድካሙ ነው። ክረምት ደግሞ እንዳለ እዚህ ነው የከረሙት። አንድ ወር እኔ ቪዲዮ ራሱ ከለቀቅኩ ከወር አልፎኛል፣ ቪዲዮ አልለቀኩኝም። እና እዚህ ናቸው ይመጣሉ። ፊሊፒን ሰራተኛም ያላቸው አሉ፣ ኢትዮጵያም ሰራተኛ ያላቸው አሉ ማለት ነው። እና የተለያዩ ያለ ኡጋንዳም ያላቸው አሉ። እና የሚገርማችሁ እኔ በጣም ይቅርታ አድርጉልኝና እኔ ሁኜ ነው ወይስ እነሱ ናቸው ትላላችሁ። ምናልባት እኔ የቆየሁኝ ነኝ ለዚህ ቤት ውስጥ የቆየሁኝ ነኝ። ትንሽም ቢሆን ተመጡት እኔ የቆየሁ ነኝ። ትንሽ ይሻላለው ስላችሁ ምንድነው የመግባባትም ነገር ሊኖር ይችላል ምናምን። ግን ሲመጡ ማን እንደሚያከብረኝ ታውቃላችሁ? ማን እንደሚፈራኝ ታውቃላችሁ? የራሴ ሰው አይደለም የሚያከብረኝ፣ የራሴ ልጆች አይደለም የሚያግዙኝ፣ ሌሎቹ ናቸው፣ ፊሊፒኖቹ ናቸው የሚያግዙኝ። ምንም ልትሉ ትችላላችሁ። እውነቴን ነው የምላችሁ። ጠዋት ተኝተን ስንነሳ እነሱ ቀድመው ነው የሚነሱት። እኔ እስከመነሳቴ በፊት ተነስተው ሻወር ወስደው ታጥበው ማለት ነው ያግዙኛል፣ ስራ ያግዙኛል። የኛዎቹ ግን ተቀስቅሰው ቀስቅሻቸው ነው የሚነሱት። ምንም የራስሽ ምንጊዜም እርስ በርስ እኛ ለራሳችን ሰው አንሆንም ልትሉ ትችላላችሁ። እየተጣላን ወይ ምናምን አይደለም፣ አንጣላም፣ እንሸፋፈናለን። እኔም እሸፍንላቸዋለሁ፣ እነሱም ይሸፍኑልኛል። እነሱ ራሱ ጠዋት ለምንድነው የማይነሱት ምናምን ሲሉ ይነሳሉ። ተነስተው ነበር ምናምን ነው የምለው። ምክንያቱም ራሴ ነኝ የምናውቀው። እነሱን አሳልፌ ብሰጥ ራሴ ነኝ የምናውቀው። ለራሴ ስል እነሱን እሸፍናለሁ፣ ለራሴ ክብር ስል ማለት ነው። ገብቷችኋል አይደል? እና ምን ልላችሁ ፈልጌ ነው፣ አንድ ቤት የምትሰሩ ተሸፋ እንደዚህ አንዷ ተጎጂ አንዷ ሆና አይደለም እኮ። አሁን ለምሳሌ እኔም እኮ ስሄድ እሷ ጋር እንደዛ እኔም ስሄድ ችላ እምል ከሆነ የእሷን እንትን ከሆነ አይደለም። እኔ ራሱ ስሄድ ኢትዮጵያውያን ያሉበት ቦታ ስሄድ እንደነዚህኞች አይደለሁም፣ ችላ እላለሁ። እነዚህም ብቻ ለእነሱ ብቻ አይደለም፣ እኔም ችላ እላለሁ። ቀስ ብዬ እነሳለሁ። በቃ ደክሞኛል እኮ ትንሽ ቆይቼ አርፍጄንም እነሳላለሁ። ቀስ ብለሽ ተነሽ ትለኛለች። በስንት እዚህ አንድ ጊዜ ነው የሚሄደው ነው የለዛውም ማለት ነው። በስንት እዚህ አንድ ጊዜ ነው። እና ምን ልላችሁ ፈልጌ ነው፣ ብንከባበር፣ ብንተጋገዝ፣ ብንሸፋፈን ምን ችግር አለው? ምንም ችግር የለውም። ከዛ አልቅሰን ተስለን ስለታችን ያላስገባን ስንቶች አለን። መተን ግን እዚህ ችላ ማለት የራሳችን ሰው ሲሆን በቃ የመናናቅ የምን ማለት መሆን የለበትም። እና እኔ ያም ሆነ ይሄ አብረሽ ከማን ጋር መስራት ትፈልጊያለሽ ብትሉኝ ከሌላ ዜጋ ጋር ነው መስራት የምፈልገው። አይነኩኝም። የሚገርማችሁ አይነኩኝም። ማንኛውም ምግብ አይመርጡም። ማንኛውም ምግብ ቀድሞ ከተነሱ ይሰራሉ። ራሳቸው ቀድሞ ከተነሱ ይሰራሉ። እኔም ተተነሳሁኝ እሰራለሁ፣ እንብላላቸዋለሁ።
የኛዎቹ ደስ ችግራቸው እኔን ነው የሚጠብቁት። እኔ ካልሰራው እኔ እንብላ ካላልኩ አይበሉም፣ ፍግም ብለው ይውላሉ። እንደዛ አይደለም፣ እንደዛ አይደለም። እዚህ ሀገር መስራት መብላት ነው እላቸዋለሁ። ስሩ፣ እኔን እጄን አጠብቁ፣ እናንተ ሰርታችሁ ብሉ። ተነስታችሁ ሰርታችሁ መብላት ነው። ስልክ ብቻ ዋጋ የለውም። ስልካችንን ብቻ ተነሳናል። ስልካችን ልቤን ግን ተነሳች አይደለም፣ ፊቷን ታጥባ ቁርስ ነው የምትፈልገው። ቀጥታ ቁርስ ነው የምትፈልገው። ኢነርጂ ማፊ ኢነርጂ ትላለች። ካልበላው ኢነርጂ የለኝም። እኛ ግን ኃይላችንን ሁሉ ነገራችንን ጨርሰን እርስ በርስ እንኳንም አንተዛዘንም። ብቻ ከባድ ነው እና ለራሳችን እንወቅ። ስልክ አናብዛ። ስልክ ላይ 24 ሰዓት ስልክ ላይ መተከል ብቻ ዋጋ የለውም። ምግብ መብላት፣ ራሳችንን መጠበቅ፣ መተጋገዝ በቃ ብቻ አለ አይደለ። እኔ ጉልበት ያልቃል። ምግብ ካልበላችሁ፣ ራሳችሁን ካልጠበቃችሁ ጉልበት አላቂ ነው ውዶች። እኔ ከዚህ በፊትም ነግሬያችኋለሁ። ከዚህ ቤት ከኮሮና በፊት ሰርቻለሁ። ከኮሮና በፊት የ10 አመት በሉት ሰርቻለሁ። አገላብጬ ሰርቻለሁ። ልጅ ነኝ። አንድ ልጅ ወልጄ ነው የመጣሁት። በቃ አገላብጬ ሰርቼ ሄድኩኝ። እንደዛ መስልያቸው መልሶ አመጡኝ። አሁንም ሰርተውልኝ አይደለም እየሰራሁት ነው፣ ግን ድካም አለ፣ ይደክማል። ቆጠብ እያረጋችሁ ጉልበታችሁን። ጉልበት አያልቅም። አፈር ሊበላው ጉልበት ነበረ ምለው እኔ አፈር ሊበላው ጉልበት ነባቱ ነበረ ምለው፣ ግን አፈሩ ሳይደርስ ሰው በልቶ ይጨርሰዋል ጉልበታችሁ። እና ራሳችሁን እየጠበቃችሁ አንድ ቤት የምትሰሩ ልጆች፣ ኢትዮጵያዊ ሆናችሁ አንድ ቤት የምትሰሩ ልጆች ተሸፋፈኑ። ምንም ችግር የለውም። ያችን ልጅ የሄዳችሁባት ስራ ከበዛባት የእሷ ቤት ነው እናገባን ሳትሉ አግዟት፣ ተጋገዙ። ምንም ችግር የለውም። አንቺን ብትወስ በምትሄጂ ሰዓት አግዣት። አንቺ ስትሰሪ፣ አንቺ ሽንት ቤት ስታጥቢ፣ አንቺኛ ደግሞ ቁርስ ስሩ። በአንድ ሰው አላፍትነውን አንድ ሰው ላይ አጣሉት። እናትና ልጅ ቤት ደግሞ የምትሰሩ ልጆች ወደዳችሁም ጠላችሁም ከአመት ውስጥ ቢያንስ የአመት 12 ወር አይደለም ቢያንስ በትንሹ 4 ወር አብራችሁ ናችሁ። 4 ወር አብራችሁ ናችሁ፣ እርግጠኛ ነኝ። በቃ ለዛውም ራቅ ያለ ከሆነ ነው። ቅርብ ከሆነ ተውት፣ ራት አንድ ላይ ናችሁ። በቃ ራት ኤቭሪዴ አንድ ላይ ናችሁ ራት እና ተሸፋፍናችሁ አንቺ ትብሻ አንተ ትብሽ ተባብላችሁ። ምክንያቱም ሁለታችሁም ደሞዝ ተከፋይ ናችሁ። አንዷ ሳትበላ አንዷ ነይ እንብላ ቁርስ ብላችሁ በቃ ከተሳሰብን ከተሸፋፈንን እነሱ ራሱ በውስጥ እንትን አይሉም፣ አይገቡም። በእኛ ውስጥ የሚገርማችሁ አይገቡም። እኔ አሁን ልቤን ስትመጣ በቀን ብትመጣ ልቤን አለች። በቀን አታምኑ፣ ታግዘኛለች። ድግ ቁጭ ስላለች ስትጠራ አቤት ትላለች። የስ መዳም ብላ ተጠርታ በቃ ታነሳለች። ምን ትላለች? እኔም እንደዛው እቤት ስሄድም እኔም እንደዛው ደስተኛው እሰራለሁ። ለምን? ሰጥቶ መቀበል ነው ጊዜው ሰጥቶ መቀበል ስለሆነ ነው፣ መተጋገዝ ስለሆነ ነው። መታ ብትቀመጥ ግን እኔም ሂጄ እቀመጣለሁ። እንደዛ አይደለም መሆን ያለበት። በቃ መተሳሰብ አለብን፣ መገዳደፍ አለብን። በቃ መገዳደፍ፣ ፊት እንዲህ መገለማመጥ የለብንም። እነሱ እያዩን እነሱ እኮ አይዋደዱም መባል የለብንም። ብሔር እየተለየ እኮ ብሔር እየተጠየቀ እየመጣ ነው ሰራተኛ። በዚህ ደግሞ በሌላ ቀን ቪዲዮ ሰራላችኋለሁ። እውነቴን ነው የምላችሁ። በጣም የሚያሳዝን ጊዜ ላይ ነው የደረስነው እና አብራችሁ የምትሰሩ ልጆች፣ እናትና ልጅ ጋር የምትሰሩ ልጆች ተጋገዙ፣ ተዋደዱ። እውነት ተዋደዱ፣ ተፋቀሩ። እውነቴን ነው። ምንም ችግር የለውም። ፍቅር ከምንም በላይ ፍቅር ያሸንፋል። እኛ እዛ ያለውን ትተን እዚህ እኛ አንድ ነን። ብር ፈልገን የመጣ ነው፣ ሰርተን መግባት ነው ያለብን በሰላም ማለት ነው። እና አንዷ ብታጠፋም አንዷን እየሸፈንን ይሄን ቀን እናሳልፈው እላችኋለሁ ቤተሰቦቼ። እንግዲህ ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። ላይክ ሰብስክራይብ በማድረግ አበረታቱኝ ውዶቼ። እኔም እየደከምኩላችሁ ነው። ወደ ሀገር ልገባ 3 ወር ቀርቶኛል። ግን ንቅንቅ የለም አቶ ዩቱብ ሆዬ። ግን እናንተን የመሰለ እህቶችን ስላስተዋወቀኝም ደስ ብሎኛል ቤተሰቦቼ። አመሰግናችኋለሁ። አገራችን ኢትዮጵያን ሰላም ያርግልን። እኛንም በያለንበት ሰላም እንሁን። ሰላም ያገናኘን። በሌላ ስራ በአዲስ ቪዲዮ እንገናኛለን።
ቻው።